باكي كربلين أفكرهالو جيت باكي كالانت منور الشلم نفسي باير دتمولات فينيا يتنكراتتش نو أنا لسه إيش ليش عشان برز المنزل ما في عنده مدة يتسك أي جنة سمع نفسي باير دتمولات فينيا يتنكراتتش باكي كربلين جيت باكي كربلين أفكرهالو جيت باكن كالانت منور الشلم أي ما في كاشو باندي وده جيتش كنتس دقاركش تزعف ملاس قلبت لي قلبي بيس عشو جيتش أسترج الشارع ليش عشان جيتش أستوقتش إندي يتبيه جن إنديو يستوق منو سيايوت بزيو جيتش يوانا وندوت وفتنا جوجنا عندي بس سنجرنو ديت ندم يا ربي بدك أطيب من دي نادو مريجي سرعتو تلفزيون جاية مالتي أسوا شاشة جيتشنا نسمع من على شيء أنتي إني بيت بلورة مور ويا سكنا كذا سمعت أنتي جيتش عم بس وجكنا أنا ستي ستالك سمعونا بزين نبي يتقرأوتنا بزين ترشوا أوه كل تاجون ستة يابوت مالسالج ماني ምንድነው የሚያንጫጫችሁ ምን አለሽ ተራ ያላችሁ እኮ ነው ይመስሉ ችግራችሁን ተራ በተራ ለባለ ጉዳዩ ተናገሩ እኮ ተሰማው ዝም በሉ ጉዳያችሁን ተራ በተራ ለባለ ጉዳዩ ተናገሩ አለች አይደል እንዴ አመሰግናለሁ ድሉ ስለተሰጠኝ ማሰከሻል ተሰከረ ተሰጥቶኛል ጋይስ በቃ ለሷ ተሰጥቷታል ማሜት ናት ያለችው ማሚ ለጊዜው ቫኬሽን ወጣች አትቀልጅም ጉዳዩ ከባድ ነው ማሜት ናት ያለችው ለችግርሽ መፍትሄና መልስ እንሰጥሻለን ጉዳይሽን መናገር ትችያለሽ ተሰልያለሁ ተበድያለሁ ተሰልያለሁ እኔ ልሰናል ማፍዬ እኔ መጣች ተሰልዬ ድጋሚ ልሰናል በዚህ አየህ ወንድ ልጅ እንክፋት አብሯን ሁሉ ይርይራል ሻሻው ግርም ምን ገና ምን አየሽ አቅጣጫውን ነው የሚያቀያይረው ተሰልያለሁ ማሚ ስለደውልላታለሁ ማፊ ጉዳይሽን ወደ ማሚኛ ካልበራ ነው መስተቀር አታይልሽ ካንቱ ድካም ፍቅር ነው አቅጣጫውን ነው የሚያቀያይረው እዴ አርቲስት ማፊ ኦልሬዲ ቀረጻ ላይ ነሽ በለስ ወደ ግራ ትንሽ ወደ ኬንያ የሰፈራችን ፓፓራዚ አይሻልሽ ማማራዚ እንደው አንተ አሁን ከቤት ስትወጣ ደህና ዋሉ ብለህ ወጥተህ ማታ ስትገባ ደህና መሻችሁ ትላለህ አይደል እኔን የመሰለ ሳንቾ መሰለ ልጅ እንዴት ነው ደህና ዋላችሁ ደህና አደራችሁ እንዴት አመሻችሁ ሳለል ከቤት መውጣት እዚህ ድንጋይ ላይ መቀመጥ ግን አይሰለችም ምን አንቺን ትልቅ ያረጋሽ እስቲ እኔ እዚህ ድንጋይ ላይ ቁጭ ብዬ ለምን ድንጋይ ላይ ቁጭ ብለህ ድድህን ስታሰጣ ጊዜ እንደ ሸማኔ ድር ተወርውሮ 60ዎቹ ላይ ትገባና ጉድ ትሆናለህ ለነገሩ አንተ ምን ታረግ የኛ ቤት ውስጥ ተምሮ ተዘፍዝፎ አይደል የሚውለው ልዩነታችሁ አንተ ድንጋይ ላይ እሱ ሶፋ ላይ መሆኑ ምን ከመድረኮች መንገድ ላይም ቲያትር ትሰሪያለሽ እንዴ ለነገሩ ምን ታረግ ጊዜና ኑሮ ቲያትር ሆኖብህ አረ ማፊ በእናትሽ እኔ ኑሮም ጊዜም ቲያትር አልሆኑብኝም ቲያትር ይሆንሽብኛለሽ አንቺ ስሎሽ እቺ መንገድ ይዘሽ በዚህ ጋር ላሽ በይስ ምን ይመስላል ይሄ ቡርኪና ፋሶ ደውይለት ለካሊፕሶ ሲያስጠላ አራ ጨበጨብኩልሽ አታስጨብጭብና ቁጭ ብለህ ስታጨበጭብ ኑር አጨብጫቢ ጓደኛ አረ በእናትሽ ማፊ እስቲ በዚህ ጋር እስቲ ሂጂ እስቲ አረ ምን አይነቱ አፏፏቴ ናት ወይኔ አፏ አረ ማፊ በስማ Mr. Ye, እንዴት ነው ባያለው? ሰላም ነው? እንዴት ነው ባያለው? Do you know me? My name is Sancho, Ethiopian famous artist. Artist really? ቀላል really በደንብ ነው እንጂ. Do you know the famous artist Tilahan Gadeshi? ጥላሁን ገሰሰ? My best friend. Okay, sing me a song. ምን ችግር አለው? ደሞ ለጋሽ ጥሬ ሙዚቃ
ሎሚ በወረወረ ድርድርድድ እረቱ መታሁት ድርድርድድ አወይ ኩላሊቱን ላላላላላ Help! Help! በሩን ክፈትልኝ። እንዴት ወዴት ነው እንደ ድራሽ ውሃ ናጥናጥ ማለት አንቺ? አንተ እንደው ጨርሶኑ ሞኝ ሆነ ቀረድ። ማነው ሞኝ? አንተ ነህ። እኔ የመሸሻ ልጅማ ማን እንደሆንኩ ታውቀኛለህ። አሃ አንቺ የመሸሻ ልጅ ለብላቢት ሻሽ መሆንሽን እናውቃለን። ግን ሞኙ ማን ነው? ማባይ አባዩ ማያልኩት እኔ እኮ ነኝ። ረዳ እናንተ ነህ ታዲያ። ሲያስጠላ ማስጠያ ማን ነው የሚያስጠላው? አንተ ይልቅ አሳልፈኝ። ኦሞና ሳሙናዬን ገዝቼ ልምጣበት ወደዛ። ሂጂ። ማን ከለከለሽ ታዲያ? ያው አሁን ድርሰሽ ትመለሻለሽ። ኋላ ግን ስትመጪ እግርሽን ኮቴሽን ቀልጥሜ ዶሮ ጠባቂ ባላረግሽ ፑ ፈገኛ ሽሩ ሰምታ እንዴት እንደምታስጠይ ብታውቂ። እንደ ማስቲካና ነገር አንድ ላይ ሆነሽ ስታላምጪ 3 ቀን አንድ ማስቲካ። እኔ ሻሼ ገንዘብ አጥቼ ነው አንድ ማስቲካ 3 ቀን ሙሉ ማኝካ። ያው ማፍሽ ውስጥ እያሳደርሽ ነው። ነው? አዎ አሳይሃለሁ። ካርቶን ሙሉ ገዝቼ ጭራሽ ቆንጠላ እዚህ ድረስ እየመጣ ትቀበል እንጂ። እንኳንም መጣሽ ሻሽዬ፣ እንኳን መጣሽ። ምን ሆነሃል? ስንተኛ ነበርሽ በምን በትምህርትሽ? 6ኛ። ግን ይኸውልህ ብወድቅም እኔ ሻሼ እውቀቴ ተኔ ጋር ነው። በጣም ጥሩ። ይኸውልሽ እኔ ሂሳብ እንጂ እንግሊዘኛ አልችልም። አውቃለሁ። አንድ ፈረንጅ ይኸውልሽ እዚህ የለፈለፈ እንደታመመ ሰው እየለፈለፈ ወዲያ ሲሮጥ ነበር። ይኸውልሽ የእኔ እናት፣ ይኸውልሽ ይሄ ሰውዬ ብዙ ሀገር መጥቶ ባዳ ከመሆን ባቷር ከሚሆን ሂጂና እርቺው እባክሽ። እኔ ሻሼ እንግሊዘኛ ለመናገር አሳይሃለሁ። አንበለብሏል። ይኸው እኔ ፊቱን የሚሆን ተማሩ ቀጥቀሳሙ አንጎላቸው አስገቡ ብል እምቢ ብለህ ነው ለአንድ ፈረንጅ መሆን ያቃተው። አሳይሃለሁ። አንበለብሏል። በቃ ሂጂ እርጁ በዚህ ኧረ ደግሞ ለእንግሊዝኛ What? 911. Can you call 911? ዋን አንድ ነው። አንድ 111 ብር ፈልጎ ነው። ዋን what? Can you call 911? What? Can you show me the police station? ፖሊስ ጣቢያ። ይሄን ጌታ በአጠቃላይ እኮ አመድ መስልሃል። አፈር ነው የምትመስለው። ይኸውልህ ቅባት ፈልገህ ከሆነ ወዛ ለማለት ከገብሩ ሱቅ እንጂ ከፖሊስ ጣቢያ አይሸጥም። አለም ተቤት አምጥቼ እቀባሃለሁ። ወኬ Someone stole my phone. I need your help. ወይኔ ሻሽ አንተ እየተመሪው ነበር እኮ። እርዳታ አባቴ እርዳታ ፈልገህ ተሆነ ችግር የለውም። የጋሽዬ ቤት እንኳን ለእንዳንተ አይነት ነጫጭበት ለማንም ይተርፋል። ካምማ Where you been? Police station. ኖ ፖሊስ ዘበኛ እከ ምንድን ነው ደግሞ? ማን ነው እከየ? አዮ ባሌ ነው። ተማሪካ ድረስ አስወጣሁት። ቤት አንዳች በለበል ነገር አናትሽ ላይ ይውረድብሽና አሁን ምን ሆኖ ባል የሚመስለው እባክሽ? እከየ መቀዳቱ ነው። እኔ አበጀልሽ ነኝ የምቀናው። እንኳን በእንዲህ ያለው አራስ የመሰለ ነጭ ቀርቶ ለምን ሽሁን አታንጋዱ? ስማ ይሄ ሰውዬ ተሩቅ አገር ታማሪካ ድረስ ነው የመጣው። ጭንቅ አንችልም። አሳልፈን አይደለም ታማሪካ ለምን አይመጣም? ተካኒ ምን ተደ ጋሽ ልከውት ነው እንዴ? አንተ ያሁን ይሄን የምናወራበት ጊዜ የለንም። እኛ ቤዚ ነን። በለሽ ብብትህን ግለጥ፣ እጅን ከፍ አድርግ። ማን አንተ ነጭ ያው አንድ አፕ ጎበዝ እጅ መስጠትማ ታውቁበታላችሁ። ታለ እንግዲህ እከ Hey, why are you so nervous? አንተ እንዲህ ያለ ንግግር አትናገረኝ። እኔ አትዘባርቅብኝ። ስነ ስርዓት እከ ግን አንተ መቼ ወዲህ ነው እንደዚህ ነጭ የሚፈተሽ? ሂጂ እባክሽ። አይደለም ባህር አቋርጦ የመጣ ፈረንጅ ቀርቶ የወንዚው የሚፈተሽ ውስጥ
እንደው አንጀቱም እንደፊቱ ነጭ ሆነ ሰው መፈተሽ ግፍ አይሆንም። እንግዲህ ግፉስ እንደኔ ያለውን ደንባራ በየሆቴሉና በየመንገዱ መረ ሶሪ ሶሪ Hey, hey, what do you want? አንተ እንዲህ ያለ ነገር ነው አትናገረኝ። እኔ እንዲህ ያለ ንግግር አልወድም። እኔ አታይ የኔ አረ ተመልከ መጣው ነጭን ሰው እያሰቃየው አንበሉት ምንድን ነው አንቺ ሰው ታጠራለች እንዴ? ይሄ ሰውዬ ደግሞ ምንድን ነው? አልባለኝ ይዤው መጣው እንዴ? ታዲያ ቸገረኝ ያለሽን ሁሉ እየጎተትሽ የምታመጪው ይሄ የእርዳታ ድርጅት ነው? ቆይ ይሄ ሰውዬ ሌባ ይሁን ማጅራት መቺውን በምን ታውቂያለሽ? Some thief stole my phone. I need your help. ዋት እርስቴ ምንድን ያለው? ሞባይሌን ተሰርጫለሁ፣ መዋጮ አዋጡልኛል። እማማ ኢትዮጵያ አምልጠናል፣ ጠፍተናል ብለው የፎከሩብሽ ሁሉ ለልመና ለእርዳታ መጡ ልበል? They took my phone. I need to find the police. እሱ የፈለገው የኛን የገንዘብ እርዳታ ሳይሆን ፖሊስ ጣቢያ ነው። ያ we can help you። እኔ ደግሞ ገንዘብ መስሎኝ። ኧረ ሰው በር ከፈተ በእንጀራ ይገባል። ወይኔ ጉድሽ ማፍዬ ማነው? እንትን ነው ማፍዬ ምን መሰለሽ ይሄ ቆፍጣናው ጀግናው ይሄን የመሰለ ነጭ እኔን መሀል ሜዳ ላይ ሞባይሌ ጠፍቶብኝ ነው ብሎ አይ ነየ አል ብስል ጊዜ ተው እንጂ አንተ ተው። እንዴት እንዴ ወንድ አይደለህ እንዴ? ሞባይል ቢጠፋ ሞባይል ይተካል። ይሄን ያህል የሰው ነፍስ የጠፋ መሰለህ እንዴ? አይለቀስም። ተው እንጂ ስንት ነገር የምታውቅ ፈረንጅ አይደለም እንዴ አልኩና ገስጬ ቆጥጬ ገስጬው ይዤ ወደዚህ መጣ። ኧረ እባክሽ አሉ ከመከርሽው ከተቆጣሽው ከገሰጽሽው ለምን ቤት ይዘሽው መጣሽ? አሃ ይዤውማ የመጣሁት እንግዲህ ኧረ እኔ አይደለሁም ይዤው የመጣሁት እንግዲህ ዳን በጨርቅ ብዬ ትቼው ስመጣ ጊዜ እመዬ እናቴ ታንቺ በላይ ማናለኝ የሚረዳኝ የለም ግድ የለሽም ጥለሽኝ አትሂጂ ብሎ ተከትሎ መጣ። የኛ ፈረንጅ መካሪዋ ሻሼ አልቀረብሽም። ኢትስ ኦኬ ሰር ኩል ዳውን። ማፊ ሞባይል ተበኩሞ ነው። ወይኔ ጉዴ! ማን የሰረቀው? ወይኔ ጉድሽ! ማን የሰረቀበት ይመስልሻል? አሁን ባለኝ መረጃ መሰረት የሰረቀበት ሰው ይመስለናል። እስካሁን ግን አልታወቀም። ኩል ብርድ ዳውን ታች። የስ ኩል ብርድ ዳውን ታች። እንዴ አንተ በዛብህ አንተ ነህ እንደ ሰረቀው? እኔ ምን ብዬ ነው የምሰርቀው? እና ምንድን ነው ይቅርታ የሚጠይቅ ሰው እኮ ነው የምትመስለው። ምን እያደረክ ነው? አይቀሰቅስም እኮ ምኑ እንዴ? እታች ብርድ አላልክም? ማን ያለው? አንተ ኩል ዳውን አላልክም? እሺ ኩል ብርድ ነው፣ ዳውን ደግሞ እታች ነው። እንደው ምን ይሻላል? ፈረንጁም አልገባውም። እኛም ለተሳሳትከው ይቅር ብለናል። ኩልዳውን ማለት በረድ በል ተረጋጋ ማለት ነው። እሺ አንቺ 11ኛ ክፍል ላይ ምን አንጠራራሽ? እንዴት ማለት? እስከ 10 የለም። ምን አለበት ይሄ ልጅ ይበቃል ወደ ጓዳ ብታስገባው? እኔ ተሸካሚ ነኝ፣ እሱ ይዤ የምሄደው። እሺ ምን ይሻላል? Can you tell me where is happen? Somewhere here around the shop. በቃ ገብሩ ሱቅ አካባቢ ላይ ደከሉት። ገብሩ ሞባይልህን የወሰደብህን ሰው ሶሪ do you remember who theft you? He wore a red T-shirt, skinny guy. ሬድ ቀይ ቲሸርት ያደረገ ሰው። በቃ ይሄ ሳንቾ ነው። ሳንቾ መሆኑን አንቺ በምን አወቅሽ? Yes, Sancho, I remember. አላልኩም? ኧረ ተው፣ ሳንቾ እንደዚህ አይነት ነገር አያውቅም። ኧረ ተይ ማሚ፣ ሳንቾ እንደዚህ አይነት ነገር ያውቃል እንዴ? እኔ እኮ ነኝ የማውቀው። ኧረ እንዴት ነው ንግግር በዛ ሳትዬ? እንዴት ነው ይሄ ሰውዬ ታሪካዊ ነገሩ እንዴት ነው እንዴ? ቆየ እኮ አንተ አትጉረጥረጥ። ምንድን ነው አባወራ በሌለበት ይሄን ያህል መቆየት ምን ያስፈልጋል? ውጣ በቃ። ረጋ በል። ምንድን ነው መረጋጋት እንጂ እንዴ? እንዴ ማሚ፣ አሁን እኔ ከታች ስመጣ ሳንቾ ቀይ ቲሸርት ለብሶ ሱቅ ጋር ነበረ። አዎ ቲሸርት፣ ቀይ ቲሸርት። የሳንቾን ነገር ለኔ ተውት። እኔ ላሊ አቅናዳ ለአንተ ለምን ተብሎ ነው የሳንቾ ነገር የሚተው? እኔ እያለሁ እኔ ክርክር ማንችሎት በብልጦት ሆነ በጉልበት ሁሌም ኮድ በላ በጀ አሁኑኑ ሂጄ እየበረርኩ እጄ መታጠቂያው ስር ይሄንን ሁላ እንዲያስገብቼ እንደ ቁጥር እህል አንግቼ ይዤው እመጣለሁ። ወይ ረጋ በል። እንዴ ስናነሳው ደወለ። ዝም በሉ። ሄሎ ሳንቾዬ፣ እንዴት ነሽ ጀለሴ? አይ ሳቷ። እሺ የነ እዚህ ብሶት አደባባይ በቃ ነፍሴ አሁኑን እከሰታለሁ። በቃ ሳንቾ ሳት ክፋ መላለባት ዕቃ ማነሳሳት። አይ ሳንቾዬ፣ በቃ በአጠቃላይ ሳንቼዝ ብዬሻለሁ። ይገባኛል። ምክንያቱም ታቀጣጤዋለሽ።
ምን አግኝተሽ ነው ግን እንዲህ ካልመጣ ብለሽ የቀወርሽልኝ? ከሰማይ ላይ መላ ዱብ ዱብ ቀላ ዱብ ምን ተገኘ? ስማርትፎን ስማርትፎን? አንቺ ራስ እኮ ስማርት ነሽ። ከየት አገኘሽው? እሱን ቶ የ5 ዓመት የትምህርት ውጤትሽን ተጠቅመሽ የዚህ ሞባይል ፓስወርድ ብርግድ ታደርጊዋለሽ። እስቲ ሞባይሉ ሁኔታ አለ አወጣዋለሁ ስማርትፎን ሞባይል እዛው ነሽ አውሪ። ምንድን ነው ይሄ? ምንድን ነው? He is the one who took my mobile. እንዴ ምንድን ነው የሚለው? ቆይ ሰውዬው ምንድን ነው? ሳንቾ ሞባይልን የቦከመኝ እሱ ነው የሚል እንዴ መቼ? የት? እንዴት? ቆይ ምንድን ነው? ምንድን ነው? ላንተ ስል ወደ ዙማንነት የተመለስኩ አንገቴን አንቄ ሲጣርጌ ከመግደሌ በፊት መጀመሪያ ሞባይል ውስጥ ምንድን ነው? ስጠው በቃ ሳንቾ ከተባነነ ምን ታደርጋለህ? ግጮው በቃ አንተ ደክለም ሸርጥ እንኳን አትቀየር። አታፍርም? ባህር አቋርጦ የመጣ እንግዳ ስትሰርቅ አታፍርም? ትንሽ ደነዝ እኔ በጣም አዝኜብሃለሁ። ስጠው። Thank you so much. You're a beautiful family. ያንተን ጉዳይ ግን ሳንቾ እቤት ሄደን እንነጋገራለን። ና በቃ እውነት ሳንቾ ቴድሮስ ራሱ ነው ሚኒሊክ አጥንቱን የከሰከሰው ለአንተ ነው? ሳንቾ እኛ የ3000 ዓመት ታሪክ ያለን ህዝቦች ነን። እንግዳ ማስተናገድ መተሳሰብ እንጂ ሌብነት እኮ ታሪካችን አይደለም። በእንዳንተ አይነት የመንደር ዱርዬ ታሪካችን አብሮ የመብላት ባህላችን መወገዝ አለበት? የለበትም። ልክ ነች ማፊ። ይኸውልህ እኛም ብለህ የሚመጡ እንግዶችን ባህላችንን፣ እኛነታችንን፣ ማንነታችንን የምናሳያቸው በእንደዚህ አይነት መልኩ ነው ትላለህ? ይሄ ተገቢ ነው ሳንቾ? በቃ እኔ ደግሞ የምመክረው ለባሻ ደውሎላቸው ብርድ ልብስና ምግብ ይዘውለት ይምጡ። አበጀሽ በዚህ አሁን አንተ ገና ጥልቅ ሐሳብ አመጣ። ኧረ በእናታችሁ እንዴ! ባሻ ከሰማ እኮ እንደ ፎጣ ጨምቆ ነው የሚያሰጣኝ። አይደለም እንደ ፎጣ ጨምቆ ማስጣት፣ እንደ ተልባ ወቅጦና ጥጥልጦ ፎት አድርጎ የጠጣ ብኩን። አሁን ወሬ ማብዛትን ትተህ ቀጥሎ ወደ ፖሊስ ጣቢያ ተነሱ። ቆይ እናንተ ምንድን ነው የምትሉት? መታሰር የለበትም። ይበቃል። አንተ ዝም በል። አያገባም። ዝም በል። አንተ ራሱ ዝም በል። ምንም አያገባም። ይኸውልሽ ማን እኔ እኮ አይታሰር አይደለም ያልኩት፣ ይታሰር። እንደ ጥፋቱ መታሰር ነው ያለበት። ግን አንዳንድ ጊዜ ሲታሰር ከረቀቁ ሌቦች ጋር ሊታሰር ይችላል። ስለዚህ ከነዛ ሌቦች ጋር የልምድ ልውውጥ አድርጎ የራሱን ሌብነት ጨምሮ ይሄ ልጅ ወደፊት ምን ሊሆን እንደሚችል አስቡ። እና ስለዚህ ምን ይደረግ? እናማ በቃ ማሚ እና ካልሽኝ እና ምን ይደረግ አይደል ያልሽው? ምን ይደረግ? መክረን ዘክረን ኧረ እባክህ ሙቻለሁ። አያበጅ ልጅ ሌባ ከለቀኩኝ። ለምንድን ነው የማይታሰረው? ቸግሮት ነው የሚሰርቀው? ተርቦ ነው? ተጠምቶ ነው? ጤና አጥቶ ነው የሚሰርቀው? ደነስ ስለሆነ። ቆይ እናንተ ይታሰር ብላችሁ ቢር የምትሉት የትኛው ከፍተኛ ፍርድ ቤት ዳኛ ናችሁ? ንገሩኝ። እናንተ ምን ስለሆናችሁ ነው? ያበጀ ልጅ ስለሆንኩ። እንደ ህጉ ከሆነ ሳንቾ ሊታሰሩ ይገባው ነበር። ነገር ግን ይቤ እንዳለው እንደዚህ አይነቶቹ ልጆች ከማሳሰር ይልቅ መምከርና መዘከር፣ ማረቅ፣ ማስተካከል መልካም ሊሆን ስለሚችል ደማሚ በተይስተዋል መታሰር ነው ያለበት የሰውዬ። እንግዲህ አንተ አሁን ትልቅ የቤት ስራ አለብህ። ትክክል። ርስትዬ ልክ ናት። ይቤ ሳንቾ መቀየር ካለበት የመርዳት፣ የማገዝ፣ የመምከር ግዴታ አለበት። በቃ ማሚ አይታሰር እንጂ የእሱን ኃላፊነት እኔ ወስዳለሁ። ምን ስለሆንክ ነው የእሱን ኃላፊነት አንተ የምትወስደው? አንተስ ምን ስለሆንክ ነው የእሱን ኃላፊነት የምትወስደው? ይታሰራል። አይታሰርም። በቃ ይታሰራል። ወይ አመለጠ። የትም አያመልጣት።